Guess who's back? Back up. I am back. Shady's back. Tell a friend. ሰላም ውድ ቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛ። ማሂ ነኝ። ይሄ ማሂ ሪያክትስ ነው። እንኳን ወደ ማሂ ሪያክትስ በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ይሄንን ቻናል ሰብስክራይብ በማድረግ የኔ ቤተሰብ እንድትሆኑ ጠይቃችኋለሁ። ሰላም የራይዛ ቤተሰቦች እንዴት ናችሁ? እኔ አላቆም ነገር እኔ አላቆም እንዲቻላል እንዴ? ምንድነው? ቁምጣ በፓንት ነው? ፓንቱ ላይ ቁምጣውን አሰፍተሽው ነው? ባፍጤማ ነው? በግንባር ነው አይደል? ስለዚህ እንዳውም መሪያችን ነው። እኔ አላቅም እናንተ ካው እሺ፣ አርቲስታችን እሺ፣ እኔ እኩል አይደለንም። እናንተ ገንዘብ እኔ ቪዲዮን አይታችሁ ከተመቻችሁ የተለመደችው ላይክ እንዳትረሳ። እንዲሁም ደግሞ አዲስ ቻናል ስለሆነ ቪዲዮአችን ወደ ተለያዩ ቦታዎች ሪከመንድ መደረግ አለበት። ስለዛ እናንተ ቪዲዮን አይታችሁ ከወደዳችሁት ለተለያየ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። ሪከመንድ ስለሚያደርግልን ብዙ ቦታ መበተን ይችላል። ስለዛ እንበዛለን ማለት ነው። ቪዲዮን አይታችሁ የተሰማችሁን ሀሳብ አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። እስከ ቪዲዮ መጨረሻ ድረስ አብረን እንቆያለን። መልካም ቆይታ። ወላ ነው ሰላም ነው? እንዴት ነው? መቼ መጣህ? እባክህ ከአዲስ አበባ እኔ ሐሙስ ዕለት መጣሁት። ኧረ እባክህ ዌልካም ብለናል። ምግብ ላዝዝ ነበር። ሁለት ምግብ ላድርገዋት እበላለሁ ማለት ነው። አይ እኔ አልበላም። የተባረከ ይሁን። አንደኛ እኔ እናንተ የምንበለው ምግብ አይገናኙም። ሁለተኛ ደግሞ እስከ ጉሮሬ ድረስ ነው የበሉት። ማር ራሱ አልስም። እሺ ይኸውላችሁ ዩ ኖ ሃው ጉረኛ ይሄ ልጅ አይደል? በቃ ምን ያክል የዚህ ልጅ ቪዲዮዎች ስታዩ ጉራው ነው የሚመጣው። ማርም አልስም ብሏል። እንየውሽ በየአይነታችን ደረሰን ያለው ደረሰን ብላ አሁን ጠግብ ያለው ማርም አልልስ ምናምን ስትላል እና ማር ነው እንጂ አይነት ብያለሁ። ማር አልስም ነው እንጂ አልኩት። አይነት አልበላም ብያለሁ። እንዴት ነው እናትበላብኝ? ለምን ነው ማለት ነው? አምድርቅና በስመ አብ አምድርቅና በመድኃኒዓለም እናንተ ጉደኛው ልጅ ምን ከበሉ በኋላ ነግራለሁ። ዘመኑ ከፍቷል። ሰላም የራይዛ ቤተሰቦች እንዴት ናችሁ? እኔ አላቆም ነገር እኔ አላቆም እንዲቻላል እንዴ? ምንድነው? ቁምጣ በፓንት ነው? ፓንቱ ላይ ቁምጣውን አሰፍተሽው ነው? ምንድነው አሁን እያልሽን ያለሽው? እናታችን እህታችን ምንድነው ነው አሁን? እንዲቻላል እንዴ? ማንነሽ? በቀሉ ነሽ? ቀጣይ ትሪፓችን ወደ ሀረር ሸዋሊብ ባልና ከብራ አልሄድም ግደሉኝ። አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጡኝ ብዙ ሰው አልሄድም። አይ በጣም ያንቺም በዛ በጣም አትክፈችው፣ ዝጊ። ወይም ደግሞ የላይኛውን ቁምጣውን አውልቂውና በፓንቱ በቃ ይሻላል እኮ። ምንድነው ነገር ማወሳሰብ? በፓንት ላይ ቁምጣ ምናምን። ይሄ ማለት እኮ ሱሪ ላይ በላዩ ላይ ፓንት እንደመደረብ ማለት ነው። ምን አርጉ ነው የምትይን? ቆይ እንመለስ። እናንተ ምንድነው የተፈጠረው? አሃ ግርግዳ ነው እንደሚደከመው ዝም ብሎ ዝም ትላላችሁ። በባዶ አደረገ መጠጣ ፍዞት ታሜ ፈዞ ቀረ ጆከሩን ስቦት። ኧረ ወይኔ በሽታ ይሳብናት። በሴትን ቡጥገላ ከምትታለል እስኪ መጀመሪያ እዳህን ክፈል። እዚህ ፊልም ላይ ነው ያለው። እሱን አይደለም ሰውየው ግን ተደግፏታል። እኔ ስሜ ጠፍቶኝ ስፈልግ ተቤቴ ቡና ሲጠጡበት ሰማሁ ጎረቤቴ። ዋው መጀመሪያ ላይ አልመጣ ብሎኝ ነበር ታውቃላችሁ። እውነት ነው። ሰው አትሙ። ዝም ብላችሁ ያገኛችሁትን ሰው የመሰላችሁን ሰው ባገኛችሁበት ቦታ አትሙ። ተው። አሁን የሰውዬ አስቡት፣ ስሙን ሲፈልገው የት እንዳላያችሁ የጎረቤት ቡና ማጣጫ። ቲክቶክ ላይ እኔ ብቻ ቀላጅ ያለው መስለኝ። በጣም ብዙ ናችሁ ለካ። በጣም ጠዋት በሌሊት ያንቀለቅለኝ ቲክቶክ ላይ ገባ። አንዷ ምን አለች? ደስ ብሎኛል ይሄው ሶስት ወሬ ነው ይላሉ። ነገር ምንድነው ብዬ ግብት ስል በቃ ይሄው 3 ወሬ ነው። አሁን ቀረፋ ጠጥቼ ነው ያረገዝኩት። እውነትም እኔ ራሴ አንተ ብቻ ነበር ከቀልደኛ የምትመስለኝ። እሺ ብዬ ወደ ውስጥ በደንብ ገባው። አንደኛው ደግሞ ቁርንፉር ጠጥቼ ነው 21ኛው ቀን
ኧረ ተው እንዴ ሻይ ውስጥ አልነበር እንደሚጨምረው ተው እኛን ብሎክ አድርጉና እናንተ በሉ በእናንተ የተነሳ ድንጋይ እየተወረወረብን እኮ ኑሮ እየተወደደብን እኮ እየዘነበብን እንጂ ድንጋይ እየዘነበብን ገና ሰልፈሪክ አሲድ ታዘንቡብናላችሁ እናንተ ቁርንፉር ታዘንቡብናላችሁ ምን ሰልፈሪክ አሲድ እሱ የሚሰጠውን ጭራሽ ለቀረፋ ሰጣችሁ አሁን አስባችሁ ሲያርግ ልጁ እንትና ቀረፋ ልትባል እኮ ነው አይ ተጫወታላችሁ በእውነት ተጫወታላችሁ በእውነት አዲ እንደው አንድ ሁለት ልጅ ቀረፋ እንደው አንድ ሁለት ልጅ ጉድ አይደል እስኪ እንቀጥል ምንም አለለም ስሙ ዛሬ ኮሜንት አነባለሁ መሃን ታዝረግዛለህ በዚህ ስፒድ ወይኔ ጉዴ እሺ በጣም ምንድነው ዛናት ወይኔ እሺ ልናደድ እኮ ነው ተው ቤቢ ተው እሺ ተነክታለሁ ተው ጣለው ተፈነክታለሁ ጣለው እንዴ ትመታኛለህ ተው ጣለው እንዴ ተፈነክታለሁ እንዴ ተፈነክታለሁ ተው ድርቅና ወይኔ ፈነከተው ለትንሽ እኮ መተኝ ነበር እንደዚህ አይደረግም እሺ ሂድ ከዚህ ምን አርጎ ነው ይሄ እንዴ በድንጋይ እኮ ለትንሽ ነው ይሳተኝ አረ ተው ልጅ ነው ሰሞኑን እንደው እየመጣኝ ነው እስቲ ምከርልኝ እንደው አንተ ከቻልክ በቃ ተጫወቱ እኔ ኩሽና ነኝ ተጫወቱ እሺ ኧረ አይደብረኝም እሺ መጣ ተመለስ ና ስልክ ጌም ላጫውት ና ቀረብበል እት አባክነትና አንተ እኔ ጨምላቃ ጻን አልወድም ከዛ ሌላ እንግዲህ ሌላ ጦርነት ማለት ነው ቆሽታችሁን እኮ ነው የሚያሳርሩት ቅጥል እኮ ነው የሚያደርጓችሁ ደግሞ ተው ሲባሉ አይሰሙ ወንድም ወደዛ አካባቢ አረቄ ቤት አለ እንዴ ምን እየሆነ ነው ሲጀመር አረቄ ቤት አለ እንዴ አረቄ ቤት እኮ አለ ግን ፈርሷል ከፈለክ እንትን ቤት አለ እኔ ላይ ቤት እኔ ምኖርበት እናትና አባቴ አሉ ስገባ ምግቡ ይሰጡኛል እንተኛለን ቤት አለ አረድርከን እንትን ነው አሱ መኖሪያ ቤት አንተ ያልከኝ አረቄ ቤት እዲያል ሪዋታ ተፋው በዛት ጋብዘኛ ችግር የለም ግን ብር አልያዝኩም እኔው ጋውቂ ይል ለምንድን ነው ይሄን ልጅ ሳየው የሆነ ማቀውን ሰው የሚመስለኝ ገንዘብ ምንም ነገር ሊያቆም አይችልም ምንም ነገር ደሃ የሌለበት ገንዘብ ምንም ነገር አይሰራም የመጨረሻው ትልቁ ሀብት ደሃ ነው የከበረም ካስፈለገ ደሃ ነው ደግሞ ይሄን ምክር ስሙና የመጨረሻው የከበረው ሀብት ደሃ ነው ብላችሁ ስራ አትስሩ ገንዘብ አታገኙ አላችሁ እንደዛ ለማለት አይደለም ፖይንቱ ምንድነው ድህነት የሚባል እኔ እንደተረዳሁት የሀብት ይሄ ሀብት የሚባለው ነገር ቫልዩ እንኳን የሚታወቀው ደሃው ሲኖር ነው ወይም ደግሞ ያጣውን ስናይ ነው ምናመሰግነው ነው ያጣውን አይተን ማመስገን አለብን ከሚለው ጋር ነው እኔ ወሰድኩት ማለት ነው ቤት አዙሬ እንደዛ እንደተረዳሁት አላቅላችሁም ግን እርግጠኛ ሆኜ የምነግራችሁ ነገር ድህነት ሀብት ነው ሲባል አትስሩ ራሳችሁን አትቀይሩ ተኙ ማለት አይደለም የሆናችሁ አርቲስት ማዳን እንደዚህ ማለት ነበር አትታይም በደንብ
ዘፈን የት ነው ማቀው? ኦኬ የሆነ አይዶል ውድድር ላይ ነው አይደለ? የሆነች ልጅ መታ ተወኝ የምትለው አያችሁ። ማህደር አሰፋ ግን ያሁን ሳይሆን ጥንት ጀምሮ ነው። እኛ ያው ሶሎ ሰው ላይ ስለምናቃት ነው እንጂ ከዛ በፊትም ነበረች። በክሊፑ ዳንሰኛም ነበረች። አሁን እኮ ለጓደኞች ሄዱ እቺ ምቀኛ ጓደኛዋ ሸፈነችብኝ ነው የሚለው። እስኪ ቪዲዮን ሳልጨርስ ምን ደሞሮ ምንድነው? ወጣሽ እንትን ላይ አይደለም። ማሩኔት ነው የገዛሽው? ማሩኔት ነው የገዛሽው? ፕሮሞሽን ነው ነገሩ። ግን በቃ ሌላ ሌቭል ላይ የደረሰ ፕሮሞሽን ማለት ነው። በቃ ሌላ ሌቭል። እኛ ወደድንም ጠላንም ጨርሰን እናየዋለን። ምክንያቱም እሺ አርቲስታችን እሺ እኔ እኩል አይደለንም። እናንተ ገንዘብ እኔ ምን እያልሽን ነው? እስከ ገንዘብ ገብቶኛል። ግን ምንድነው ልታስተላልፊልን የፈለግሽው መልእክት ነው ወይ? እናንተ ነው አንተ ነው? እኔ እናንተ ብዬ አነበብኩት። አንተ ምንድን አንተ በአቅም ታችነ እኔ በአቅም ላይ ነኝ ነው ምንድነው እያልሽን ያለሽው? ብሩክታዊት ቂጥ ይበልጣል አልኩት። ሌላ ታሪክ እንግዲህ የሰውዬ ተዋናዩ ነው። እውነት እኮ ነው። ምን ላይ ነው ቁጭ ያልከው? እኔ አሁን እንደዚህ ሲጫወት በጣም ለስራ ብቻ ነው። ቤቴ ሩቅ ነው፣ አገር ቂጥ ነው። ምን ቂጥ አለው አገር ትለኛለህ እንዴ? ይባላል ላይ በተለምዶ አገር ቂጥ ነው ይባላል እኮ። ቂጥን ጠራው እንደዚህ እንጥራዋ በቃ ከይስቡሃዝ ተውን። ይሄ አሁን ብለቀው እንደዚህ አይሰበርም። ለምን? በቂጡ ነው ቀጥታ የሚሄደው። ቂጥ አለው አሁን የለውም። እኔ ነኝ ቂጥ አለኝ። እሱ ላይ ነው ቁጭ ያልኩት። መርፌ ቢወጋ እሱ ነው፣ ካልቾ ቢነረት እሱ ነው። 4 ሰዓት አትቀመጥም። ምንህ ላይ ነው? ባገጭህ ነው? ባፍጤምህ ነው? በግንባርህ ነው? አይደለም። ስለዚህ እንዳውም መሪያችን ነው። እኔ አላቅም። እናንተ ካወቃችሁ ኮሜንት ላይ አስቀምጡ። እንጨርሰው ቪዲዮ። ለማንኛውም ይሄን ታውቃለህ? መሪ ነው። ሙሀይት ምንድን ናት? እሺ በአንተ ሳይኮሎጂ ልምጣል ወይም ስነ ልቦና። ፖሊስ ሲያባርር ምንን ነው የሚይዝህ? እጁን ወገብህ፣ እዚህ ቀበቶ ይስር ቀበቶውን። ለምን? ፍሬንህን ነው የያዘው። ወዴት ትሄዳለህ? በቦክስ ቂጥህን መትቼን ምደፋ የሚል ሰው አላጋጠመህም? የትም አትሄድም። ቂጥን ተመተህ ብነክሰውማ ይሞታል። አዎ በእኔ ጊዜ ልምጣልህ። የነብርን ጅራት አይዙም፣ ተያዙ አይለቁም አይባልም? ለምንድን ነው ጅራቱን መሪውን ነው ያዝከው? ምን እንደያዘው አቅም ያለው እድል ማምለጥ ቡካን ነው። ያኔ ምንም ጉልበት ጭራው ላይ ነው። ስለዚህ ጭራ ማሰቢያ ነው። ቂጥ እንዳውም እኔ እንትን አድርጌላታለሁ መወድስ ከጉልበት በላይ ከእምብርት በታች ከሰውነት በስተኋላ እንደ ባዕድ አካል እንደ ባይተዋር እንደተገፋ እንደተከፋ እንዳኮረፈ እንዳኮፈኮፈ ጉብ ጉብ ጥቂት ጥቂት ጣለች ቂጥ ተባለች ይባላል። ማሰቢያችን ነው። እኔ ተመራምሬ ያገኘሁት አባባ ማሰቢያችን ነው። መጨረሻ ላይ ያላት ተመችተኛለች። እሺ ምን ልበል? ቆይ እኔ አሁን ለዚህ ነገር ማለት ሞከርኩ። ያውላችሁ እኔ በደንብ አድርጌ ማለት ነው ፖይንቱን ልረዳ ልይዝ ሞክሬያለሁ። በእውነት ሞክሬያለሁ፣ ግን እንዴትም አልመጣልኝ። ጭራሽ ደግሞ ተመራምሬ ነው እያሉን ነው። እኔ እኮ ምን ላድርግሽ? አሁን እንግዲህ ግራ የገባው ሁኔታ ውስጥ እኔ ገባሁት። የዛሬው ቪዲዮ ያያችሁትን የተመለከታችሁትን ይመስል ነበር። በጣም ፈታ ብያለሁኝ። አይ ሆፕ ዩ ኢንጆይድ ኢት። በቀጣይ በጣም አሪፍ በሆነ በተሻለ ቪዲዮ እስከምንገናኝ ድረስ ማሂ ሪያክትስን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድጠብቁኝ በፍጹም ፍቅር ጠይቃችኋለሁኝ። ሰላም ቆዩልኝ።